ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን ስለ ማርስ ትራንስፎርሜሽን እናወራለን። ማርስ ትራንስፎርም ልትደረግ ነው። ከየት ወዴት? እንግዲህ ከበረሃነት ወደ ላይፍ ሰፖርት ወደምታደርግበት ልትቀየር ነው ይለናል የዛሬው መረጃችን። እንግዲህ እንዴት የምለውን በዝርዝር የምናወራ ይሆናል። ከዚህ በፊት ብዙ አይነት ቪዲዮዎች ስለ ማርስ ተሰርተዋል። እንግዲህ ማርስ ሙሉ በሙሉ በረሃ ብቻ ነች። ቀዝቀዝ ያለች አጥንትን የሚሰብር ቅዝቃዜ ያለባት ፕላኔት እንደሆነች እናውቃለን። ነገር ግን እንዴት ሳይንቲስቶች ወደ ላይፍ ሰፖርትነት ይቀይሯታል የሚለውን ነገር እናወራለን። የዛሬው መረጃችን ትንሽ ጠንከር ያለ ይመስለኛል። ምክንያቱም ብዙ አይነት ከዚህ በፊት የወጡ መረጃዎች አወዛጋቢ የነበሩ ሲሆን የዛሬው ግን በጣም ለየት ከነሱ የሚል ይመስለኛል። እስከ መጨረሻው ቪዲዮን ከተከታተላችሁ እንግዲህ ምንድን ነው የሚለውን ትማሩበታላችሁ ብዬ ተስፋ አድርጋለሁ። ከመጀመራችንም በፊት ቻናልን ሰብስክራይብ በማድረግ ቢደምሩ በየጊዜው አዳዲስ መረጃዎች ሲለቀቁ የኖቲፊኬሽን ምልክት ይደርሶታል። ስለዚህ ቀጥታ ሰብስክራይብ አድርጋችሁ ወደ ፕሮግራሙ እንግባ። ማርስ የስርዓተ ፀሐያችን አወዛጋቢዋ ፕላኔት ነች። ምክንያቱም ሳይንቲስቶች በየጊዜው ቢመረምሯት የረባ መረጃ ልትሰጣቸው አልቻለችም። ከሆፕቴብል ክልል ትንሽ ርቃ ብትገኝም ህይወት ይዛ ሊሆን ይችላል ተብላ ትጠረጠራለች። ለዚህም ነው በየጊዜው ሳይንቲስቶች በሷ ላይ ትኩረት የሚያደርጉ። ይህ ብቻ አይደለም። በሳይንቲስቶች በማርስ ላለፉት 10 ዓመታት በተከታታይ የተደረገው ሳይንሳዊ ሙከራ በመጨረሻም እየተሳካላቸው ያለ ይመስላል። ሳይንቲስቶችም ለቀረበላቸው ጥያቄ ማርስን መግዛት የሳይንስ ልቦለድ ሳይሆን በጋዱ ዓለም ሊፈጸም የተቃረበ ነው ብለዋል። በቺካጎ ዩኒቨርሲቲ የፒዮኒር የሪሰርቸር ቡድኖች ማርስ በአንድ ጊዜ በህይወቶች እንደምትሞላ ተስፋ እንደሚያደርጉ ተናግረዋል። ለማርስ ውሃ ቢኖራትም ከፀሐይ በመራቋ የተነሳ በመቀዝቀዝ በዋልታዎቿ መካከል ተከማችቷል። ይህ ብቻ ሳይሆን በማርስ 95 በመቶ የሚሆነው የከባቢ አየር ክፍሏ በካርቦን ዳይኦክሳይድ በልጽጓል። እንደምናውቀው ካርቦን ዳይኦክሳይድ ሲበዛ በምንም አይነት ታምር ለህይወት ተስማሚ ሊሆን አይችልም። ስለዚህ እነዚህ ሁለት ትላልቅ ችግሮችን ለመፍታት አንደኛ ደረጃ ላይ የተቀመጠው በረዶ ሆኖ በዋልታዎቿ ያሉትን ውሃዎች ወደ ሊኩዊድነት ወይም ወደ ፈሳሽነት መቀየር። መዘንጋት የሌለብን ፈሳሽ ውሃ ኦክሲጅንን ኮንቴን እንዳደረገ ነው። ታዲያ ለዚህ ምሳሌ የሚሆነው በመሬታችን ያለው ባዮሎጂካል ሳይክል። እንደምታወቀው በመሬታችን ለህይወት ወሳኝና አስፈላጊው ነገር ኦክሲጅን። ኦክሲጅንን ከእጽዋቶች እናገኛለን። እጽዋቶች በህይወት ለመኖርና ምግባቸውን ለማዘጋጀት በፎቶሲንተሲስ አማካኝነት ከፀሐይ ብርሃንንና ከከባቢ አየራችን ካርቦን ዳይኦክሳይድን በመውሰድ ውሃን ደግሞ እንዳንድ ወሳኝ ነገር በመጠቀም ምግባቸውን ማዘጋጀትና በህይወት መኖራቸውን ይቀጥላሉ። ስለዚህ ከዚህ የምንረዳው ውሃ ለህይወት ወሳኝና አስፈላጊ መሆኑን ነው። ስለዚህ በማርስ ዋልታዎች የሚገኙትን እነዚህ በረዶችን ወደ ውሃነት መቀየር ለሳይንቲስቶች አንድ ወሳኝ አካል ነው ማለት ነው። ታዲያ እዚህ ጋር የምነሳው ወሳኙ ጥያቄ እንዴት ይህን በረዶ ወደ ፈሳሽ ውሃነት ይቀይሩታል? ብዙ አይነት ዘዴዎች ቢኖሩም ከዚህ በፊት እንደወጣው መረጃ በማርስ ፖሎች ወይም ዋልታዎች ኑክሌር ቦምብን ማፈንዳት ነው።
ነገር ግን ይህ ሀሳብ በጣም መጥፎ ነው። ምክንያቱም ከኑክሌር የሚወጣው ጋዝ ለህይወት በጣም መጥፎ ነው። ስለዚህ ከዚህ በፊት ይኖር የነበረ ይሁን ከዚህ በኋላ ሊመጣ ያሉትን ህይወቶች ሊያጠፋና ሊደመስስ ይችላል። በሁለተኛ ላይ የተቀመጠው ልንቀበለው የምንችል ሀሳብ የማርስ በረዶውን ወደ ፈሳሽ ውሃነት ለመቀየር አንድ ማን ሜድ ወይም አርቲፊሻል ፀሐይን መፍጠር ነው። ስለዚህ ፀሐይ በከባቢ አየሯ ከፍ ብሎ ሲሰቀል እዛ አካባቢ የነበረው በረዶ ወደ ፈሳሽነት ሊቀየር ይችላል። ቢሆንም ይህ ሀሳብ ለዓለማችን አሁን ባላት ቴክኖሎጂ በጣም አስቸጋሪ ይሆንባታል። ነገር ግን ጊዜ ቢወስድም ይህ ነገር እንዲመደረጉ አይቀርም። ወደ ካርቦን ዳይኦክሳይዱ መፍትሄ ስንመጣ ካርቦን ዳይኦክሳይድን ለመቀነስ በከባቢ አየሯ ላይ ኦክሲጅን መጨመራችን አይቀሬ ነው። ታዲያ ኦክሲጅንን እንዴት መጨመር እንችላለን? H2O ባለበት በምንም ታምር ህይወት አለ። ህይወት ባለበት ደግሞ ኦክሲጅን አለ። ስለዚህ እነዚህን በረዶቿን በማቅለጥ ውሃን ማግኘት ሲሆን ከውሃ በመቀጠል ለአየሯ ተስማሚ የሆኑትን እጽዋቶችን መትከል። ለዚህ ኮሎናይዜሽን የሚሆኑትን አርቲፊሻል ኢንተለጀንሶችንና ሌሎች ቴክኖሎጂዎችን ማዘጋጀት የሚመለከታቸውን አካላት ይጠይቃል። ስለዚህ ማርስን መግዛት ሳይንሳዊ ልቦለድ ወይም በጋዱ ዓለም ሊሆን ያለ ጊዜው የሚፈታው ይሆናል። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ደግሞ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። ቪዲዮዬ እይታ እያገኘ አይደለም። ስለዚህ እባካችሁ ይህን ቪዲዮ የምትከታተሉ ሰዎች እንግዲህ ሼር በማድረግ ተባበሩ። በቀጣይ ቪዲዮ እስክንገናኝ ሰላም ነው።